የሚችሉ መረጃዎች፣ የቀጥታ የውይይት ስርጭቶች፣ ግጥሞች፣ አዝናኝና አስተማሪ ቪዲዮዎችን እየሰራን ለናንተ በሚመጥን መልኩ ይዘን እንቀርባለን። ገዳማት፣ ታሪካዊ ቦታዎች፣ ዓለም አቀፍና ሀገር አቀፍ ሁነቶች ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። የዳዊት መዝሙር 33 ቁጥር 1። እግዚአብሔርን በየትኛውም ጊዜ በየትኛውም ሰዓት አመሰግነዋለሁ። ምስጋናው ለዘላለሙ በአንደበቴ ውስጥ ይኖራል። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች፣ የእናታችን የቅድስት ሀገር የኢትዮጵያ ፍሬዎች፣ የእናታችን የቅድስት ኦርቶዶክስ ተዋሕዶ ሃይማኖት ባለቤቶች፣ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያንና ኦርቶዶክሳውያት ኢትዮጵያውያንና ኢትዮጵያውያት ባሰባሰበን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምንስ እስካሁኗ ሰዓት አደረሰን አደረሳችሁ? አሜን። ለወላዲተ ባህሪ እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ በቸርነቱ መግቦ የሚያኖረን እርሱ ነውና ለስም አጠራሩ ክብርና ምስጋና ይድረሰው። ስሙን ጠርተን ስሟን የማንተዋት፣ ስንወድቅ የምንነሳባት፣ ስንቸገር የምንከብርባት፣ ስንጨነቅ ስሟን ጠርተን የምንጽናናባት፣ ስናዝን በስሟ የምንረጋጋባት፣ ድሆቹ ስሟን ጠርተው የሚጠጉባት፣ ስደተኞቹ በስሟ የሚማጸኑባት፣ በዚህ ዓለም ያሉ የአዳም ልጆች ተስፋቸው አለኝታ ስንቃቸው እናታችን ቅድስት ድንግል ማርያም ሀብተ ቡራኪዋን ጣዕመ ውዳሴዋን በልቡናችን እንድትስልብን ለስም አጠራሯ ክብርና ምስጋና ይድረሳት። ሌሎችም ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ቅዱሳን አበው እርሱ ባከበራቸው መጠን ይክበሩ ይመስገኑልን። ከዚህ ቀጥለን ትምህርት ነው የሚሆነው። የትምህርታችን ርዕስ የትምህርታችን ርዕስ የሚሆነው በሃይማኖተ አበው ሊቁ ቅዱስ ዮሐንስ አፈወርቅ ምዕራፍ 67 ቁጥር 40 ላይ ያለው ቃል ነው። ሃይማኖተ አበው ምዕራፍ 67 ቁጥር 40 ላይ ያለውን ቃል መነሻ በማድረግ እንመማራለን። በመጀመሪያ ዘመነ ዕርገት ከዘመነ ትንሣኤ ለዘመነ ዕርገት እንኳን አምላካችን ኢየሱስ ክርስቶስ በሰላም አደረሰን አደረሳችሁ። እሺ መልካም። ዛሬ መነሻችን ሃይማኖተ አበው ነው። በሃይማኖተ አበው እንነሳና ወንጌልን እናያለን፣ ኦሪትንም እናያለን። በአጠቃላይ ስለ መድኃኔ ዓለም ክርስቶስ ዕርገት ነው። ለዚህም መነሻ የሆነን ዘንድ ያዘጋጀነው ርዕስ በጠቀስኩላችሁ ምዕራፍ ላይ ራስ ካለበት ሕዋሳት ይኖራሉ የሚል ነው። ራስ ካለበት ሕዋሳት ይኖራሉ። እስኪ በሉት፣ ራስ ካለበት ሕዋሳት ይኖራሉ። ወይም በሌላ ቋንቋ እስመ ሀበ ሀሎ ርእስ
ይሄሉ ህዋስ ወይም ስጋ ይላል ሙሉ በግዕዙ ተቀምጦ ስታይ ራስ ካለበት ህዋሳቱ ይኖራሉ። ቃሉን የተናገረው ታላቁ ሊቅ ዮሐንስ አፈወርቅ ነው። የተመዘገበው እንዳልኋችሁ ሃይማኖተ አበው በሚባል የቤተ ክርስቲያኗ መጽሐፍ ነው። ይሄ መጽሐፍ በጉባኤ ቤት ከሚሰጡ የትምህርት አይነቶች መካከል አንዱ ነው። 4 የትምህርት መጻሕፍቶች አሉን ወይም ክፍላት። መጽሐፍቱ በ4 ይከፈላሉ። አንደኛው ብሉይ ኪዳን ነው። ሁለተኛው ሐዲስ ኪዳን ነው። ሶስተኛው መጽሐፈ ሊቃውንት ነው። አራተኛው መጽሐፈ መነኮሳት በመባል ነው። የቤተክርስቲያኗ መጻሕፍት የሚከፈሉት በ4 ነው። በ4 ክፍል መጻሕፍተ ብሉይ የምንላቸው ክርስቶስ ከመወለዱ በፊት የተጻፉት መጻሕፍቶች ከኦሪት ዘፍጥረት ጀምሮ እስከ ትንቢተ ሚልክያስ ድረስ ያሉት 12ቱ ደቂቀ ነቢያት፣ 4ቱ አበይት ነቢያት፣ እነ መጻሕፍተ ነገሥት፣ እነ ኢዮብ፣ እነ ሄኖክ፣ እነ መጽሐፈ መሳፍንት ኢያሱ፣ ሩት፣ ዘፍጥረት፣ ዘዳግም፣ ዘሌዋውያን፣ ዘኍልቍ፣ ዘጸአት እና የመሳሰሉት። መጻሕፍተ ሐዲስ ኪዳን የምንላቸው ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ የጻፏቸው ለምሳሌ 4ቱ ወንጌል፣ ግብረ ሐዋርያት፣ መልእክተ ጳውሎስ፣ መልእክተ ዮሐንስ ቀዳማዊ፣ ካልአዊ፣ ዳግማዊ ማለት ነው፣ ሳልሳዊ፣ ከዚያ መልእክተ ጴጥሮስ፣ መልእክተ ያዕቆብ፣ መልእክተ ይሁዳና ራእየ ዮሐንስ። እነዚህ መጻሕፍተ ሐዲስ ኪዳን ይባላሉ። መጻሕፍተ ሊቃውንት የምንላቸው የሥርዓት መጻሕፍት እነ ፍትሐ ነገሥት እና የሊቃውንቱ መጽሐፍ ሃይማኖተ አበው፣ ድርሳነ ቄርሎስ፣ ልክ ሊቃውንቱ እነ ቅዱስ ቄርሎስ፣ እነ ቅዱስ ዲዮስቆሮስ፣ እነ ቅዱስ ዮሐንስ አፈወርቅ እና የመሳሰሉ እነ ቅዱስ ጎርጎርዮስ ዘእንዚናዙም፣ ጎርጎርዮስ ዘኑሲስ፣ እነ ገባሬ መንክራት ጎርጎርዮስ የጻፏቸው መጽሐፍት ሁሉ መጻሕፍተ ሊቃውንት ይባላሉ። መጻሕፍተ ሊቃውንት። ከዚያ ሲቀጥል 3ቱ መጻሕፍተ መነኮሳት ፊልክስዩስ፣ ማር ይስሐቅ እና አረጋዊ መንፈሳዊ ደግሞ መጻሕፍተ መነኮሳት ይባላሉ። ስለዚህ የዛሬው ትምህርታችን ከቤተ ክርስቲያኗ ከ4ቱ አበይት ጉባኤያት መካከል አንዱ በሆነው በመጽሐፈ ሊቃውንት ውስጥ በሚገኘው ዮሐንስ አፈወርቅ በጻፈው በሃይማኖተ አበው ምዕራፍ 67 ቁጥር 40 ላይ ያለው ቃል እንዲህ ይላል ማለት ነው። ራስ ካለበት ህዋሳት ይኖራሉ። ለምንድን ነው ይህንን የጻፈው ስንል እንግዲህ መድኃኔ ዓለም ክርስቶስ ይሄ ወቅት ዘመኑን ዘመነ ትንሣኤ እያልን መጥተን አሁኑን ዘመነ ዕርገት ብለናል። ዘመነ ዕርገት በዚህ ዓለም 33 ዓመት ከ3 ወር በምድር ላይ ከኖረ በኋላ ተሰቅሎ ቤተ ክርስቲያንን ሰቅሏት ከዚያ በኋላ በመስቀሉ ላይ አኑሯት የመስቀል ላይ ሕይወት መስርቶላት የደም ዋጋ ከፍሎላት በኋላ ወደ መሬት ተቀብሮ ወይም ደግሞ በከርሰ ምድር አድሮ መሬትን ቀድሷት በተቀበረ በ3ኛው ቀን ከሙታን ተለይቶ ተነስቷል። ከተነሳ በኋላ ደቀ መዛሙርቱ ልክ ቀድሞ በሚያውቁት ልክ አይደለም። ምን ማለት ነው? ቀድሞ ካደረበት እያደሩ ከዋለበት እየዋሉ ይማሩ ነበረ። ከተነሳ እስኪያርግ ድረስ ለ40 ቀናት ግን እንደዚህ አይደለም። ለአንዱም ለሁለቱም ይገለጽላቸዋል። ግን ቀድሞ በሚበላ ስጋ፣ በሚደክም ስጋ፣ በሚተኛ በሚያንቀላፋ ስጋ ነበር። አሁን ያ ሁሉ ትቶ ተነስቷል። ምን ማለት ነው? ማንቀላፋት፣ መተኛት፣ መሞት፣ መድከም፣ መራብ፣ መጠማት የማይስማማ ሆኖ ተነስቷል ማለት ነው። የቀደመው ግብር ቀርቷል። ለምንድን ነው ይሄ የቀረው? እኛ ከትንሣኤ በኋላ አንራብም፣ አንደክምም፣ አንጠማም፣ አንወጣም፣ አንወርድም፣ አንበላም፣ አንጠጣም። ያ ለዚያ አብነት የሆነን ዘንድ ክርስቶስ ከተነሳ በኋላ አንዳንድ ቦታ እንኳን በላ የሚል ቢገኝ ምትሃት እንዳይደለ ለማጠየቅ ነው እንጂ አሁን ክርስቶስ ከትንሣኤው በኋላ የሚበላበት ምንም አይነት ወይም ደግሞ የሚበላ የደካማ ስጋን ወይም ደግሞ የሚያረጅ ወይም ባይበላ ራብ ቢበላ ጥጋብ የሚስማማው ስጋን ስለተዋሃደ ማለት አይደለም። ከትንሣኤ በኋላ ይህ ሁሉ የለብንም ማለት ነው። ታዲያ 40ውን ቀን መጻሕፍተ ኪዳንን ለደቀ መዛሙርቱ ሲያስተምራቸው ከቆየ በኋላ
እንደገና ለደቀ መዛሙርቱ መጻሕፍተ ሥርዓታት ስለ ሥርዓት ሁሉ ከነገራቸው በኋላ በዚህ ቀን ደቀ መዛሙርቱ ያው ቀኑ ቤተክርስቲያኗ ያው በእሑድ የምታከብረው ዛሬ ይሁን እንጂ ትናንት ሐሙስ ነው ያለፈው። ከትናንት ሐሙስ እስከ ጰራቅሊጦስ ያለው 10ሩ ቀን ዕርገት ይባላል። ታዲያ ሐዋርያት እንዲህ አይናቸውን ቀና አድርገው እያዩት ወንዘ ይባርኮሙ ተራሃቆሙ ይላል። እየባረካቸው አረገ። እንዲያውም እንዲህ ብሏቸው ነው ያረገ። አንትሙሰ ንበሩ ሀገረ ኢየሩሳሌም ንበሩ ዘወይትጻው ኢየሩሳሌም እስከ ትለብሱ ኃይለ ማርያም። እናንተ ከዚህ ኑሩ ከኢየሩሳሌምም አትውጡ፣ ከሰማይ ኃይልን እስክታገኙ ድረስ ከኢየሩሳሌም አትውጡ ብሎ ነግሯቸው ይህንን አስተምሯቸው እየባረካቸው አረገ። ከሰማይ ኃይልን እስክታገኙ ድረስ ነው። ስለዚህ ሐዋርያት የሚያውቋት ከተማ ኢየሩሳሌም ናት። ኢየሩሳሌም እንዳይወጡ አሁን 3 ዓመት ከምናምን ተምረዋል። አስቡት። አብረውት ከዋለበት እየዋሉ ካደረበት እያደሩ ተምረዋል። ላስተምርም እንኳን ይባል ያለ ፈቃድ እግዚአብሔርና ያለ ኃይለ እግዚአብሔር ስለማይቻል ከኢየሩሳሌም አትውጡ ኃይልን እስክታገኙ ድረስ ነው። አሁን ኢየሩሳሌም በጊዜው ያው በአይሁድም በአሕዛብ መካከል ሽብር ጸንቶ ነበር። አይሁድ ይዘነዋል፣ ሰቅለነዋል፣ ገረነዋል ያሉት ተነስቷል። ደቀ መዛሙርቱ ናቸው እንዲነሳ ያደረጉ ብለው ደቀ መዛሙርቱንም ደግሞ እስከ ማሳደድ ድረስ ደርሰዋል። ደቀ መዛሙርቱን አበዝተው እንደ መምህራቸው ወይም እንደ ጌታቸው መስቀል መግደል ይሿቸዋል። በዚህ ምክንያት ደቀ መዛሙርቱ ተጨንቀዋል። አንዳንዴ ዶሮ ትታቸው የዶሮ እናት ወይም እናት ዶሮ ትታቸው እንደጠፋች ጫጩቶች መካከል ልክ ቁጭ ብለው በተዘጋ ቤት በሆነ ድብቅ ቦታ እየያዙ ቁጭ እያሉ ይመካከሩ ይነጋገሩ ነበረ እና ይሄ መንፈሰ ጭንቀት ደግሞ የሚወገደው በኢየሩሳሌም ቢቆዩ ነው። ሐዋርያት ተጨናንቀዋል፣ አዝነዋል፣ ውስጣቸው ተረብሿል። የተጨነቁ ለመምህሩ ያራሩ ለኛ ይራራሉ፣ እኛንም እንጂ ነገ ይገሉናል ብለው ነው። ያዘኑ ጌታቸውን ስላጡ ነው። ጌታቸውን በማጣታቸው ወይም መምህራቸውን በሞት በማጣታቸው አዝነዋል። ከዚህ በኋላ ማን አለን? ትናንትና ሲርበን ህብስት አበርክቶ ሲጠማን ውሃ አፍልቆ ያጠጣን ነበረ። ጥያቄ ሲነሳብን ስንጠይቀው ይመልስልን ነበረ። ከዚህ በኋላ ማን ይመልስልናል? ብንራብ ማን ያበላናል? ብንታመም ማን ይፈጉሰናል? ብንሞትስ ማን ያስነሳናል? አለቀልን እያሉ አዝነው ነበረ። አሁን በሐዋርያት ልቡና ውስጥ ሐዘን ነበረ፣ ጭንቀት ነበረ። ስለዚህ ምን አላቸው? ከኢየሩሳሌም ኃይልን ከሰማይ እስክታገኙ ድረስ ከኢየሩሳሌም አትውጡ። እውነትም ነው። የተጨነቀ ሰው በኢየሩሳሌም ነው መቆየት ያለበት። ያዘነ ሰው መቆየት ያለበት በኢየሩሳሌም ነው። በኢየሩሳሌም ቢቆይ የበለጠ ተስፋ ያገኛል፣ ከሰማይ ኃይልን ያገኛል። እንዳላቸውም ነገሩ አልቀረም። 10 ቀን ሙሉ ከየትም ከየት ሳይሄዱ ኢየሩሳሌም ቆዩ። ባረገ በ10ኛው ቀን ሐዋርያትን መንፈስ ቅዱስን ለሐዋርያት ላከላቸው። መንፈስ ቅዱስን አዝነው ነበርና የሚያረጋጋ፣ ተጨንቀው ነበርና የሚያጽናና፣ ፈርተው ነበርና የሚያጸና የሚያጨክን መንፈስ ቅዱስን ላከላቸው። ለዚያ ነው በኢየሩሳሌም ቆዩ። ይህቺ ኢየሩሳሌም ያው ብዙ ላለመሄድ ላለመድከም ኢየሩሳሌም የተባለች ቤተ ክርስቲያን ናት። ምዕመናንን ከሰማይ ኃይልን እስክታገኙ ድረስ በኢየሩሳሌም ቆዩ ማለት በቤተ ክርስቲያን ቆዩ ነው። ተራዳይ መልአክ እስኪመጣላችሁ ድረስ አያችሁ፣ ከሰማይ የሚመጣ አለ። ፈቃደ እግዚአብሔር አለ። የዕለት እንጀራችን ስጠን ዛሬ የምንለው አለ። የጸሎት መቀበል አለ። ይህን ሁሉ እስክታገኙ ድረስ በቤተ ክርስቲያን ቆዩ ነው። በቤተ ክርስቲያን ቆዩ፣ ከቤተ ክርስቲያን አትውጡ። ኢየሩሳሌም
ወደ ሰማይ አረገ እንላለን። ወደ ሰማይ አረገ። አሁን መድኃኔ ዓለም ክርስቶስ ከየት ወደ የት የሚያርግ ይመስላል? ሰማይ መንበሩ ነው፣ ዙፋኑ ነው። ምድር የእግሩ መረገጫ ነው፣ የእግሩ መረገጫ ነው። አሁን ከየት ወደ የት አረገ እንለዋለን? አያችሁ፣ አረገ እንለዋለን። የቤተ ክርስቲያኗን እርገት፣ የቅዱሳንን እርገት ያሳይ ዘንድ ሰው ምድራዊ ብቻ እንዳይደለ ሰማያዊ ሁሉ እንደሆነ ያስረዳን ዘንድ ትናንት የማይሞተው ሲሞት እንዳየነው ዛሬ ደግሞ ማረግ የማይገባው መለኮት ሲያርግ አየነው። በስጋ ሲያርግ አየነው። ትናንት በባህር ላይ እንደወጣ ማለት በባህር ላይ እንደተጓዘ ዛሬ እንደገና ነፋሳትን ሰጥቆ ወደ ሰማይ ሲያርግ አየነው ይላል ሊቁ ዮሐንስ አፈወርቅ። በዚሁ ምዕራፍ በሃይማኖተ አበው ምዕራፍ 67 ቁጥር 15 ላይ እንዲህ ይላል። እመሰ ማያት ጾርወም ቅድመ ስቅለቱ እንዘ ይለብስ አባለ ገዚፈ ዘያሐምም። ምን ይላል? ከዚህ በፊት ከመሰቀሉ በፊት ውሃዎች የሚሸከሙት ከሆነ ግዙፍ ስጋን ስለተዋሃደ ወይም የሚታመም ግዙፍ ስጋን ስለተዋሃደ በውሃ ላይ የሚሄድ ከሆነ ታዲያ ሰማያትን ሰጥቆ ወደ ሰማይ ሲያርግ ሰማያትን ነፋሳትን ሰጥቆ ሲወጣ ብታየው ልቡናህ አይጠራጠርብህ ይላል። እስመ ስጋሁኒ የተወለጠ ስጋው አልተለወጠምና ቀድሞ በስጋ በባህር ላይ ተጓዘ ብየህ እሺ ብለህ ከተቀበልከኝ ይላል። አሁን ደግሞ በስጋ ወደ ሰማይ አረገ። ይኸውም ግን የቅዱሳንን እርገት ለማሳየት ነው ብሎ እንዲህ ያስቀምጠዋል። ታዲያ መድኃኔ ዓለም ክርስቶስ ዛሬ ወደ ሰማይ አረገ ስንል በምን ምክንያቶች ነው ማለታችን አይቀርምና እንግዲህ ክርስቶስ ማን ነው ስንል ወደዚህ ዓለም በአጭር ወርዶ ወደዚህ ዓለም በአጭር ቁመት በጠባብ ደረት በእናታችን በቅድስት ድንግል ማርያም ማኅፀን የተወሰነ አካላዊ ቃል ኢየሱስ ክርስቶስ ነውና እሱ ደግሞ በመስቀል ላይ ሆኖ ቤተ ክርስቲያንን አካሉ አድርጓታል። ህዋስ ነው ያደረጋት፣ ህዋስ ነው እሱ ራሷ። ይህ ታላቅ ሊቅ ዮሐንስ አፈወርቅ እንደሚነግረን ንሕነ አባል ወውእቱ ርእስ፣ እኛ ህዋሳት ነን፣ እሱ ራስ ነው። አያችሁ፣ እሱ ባለቤቱም እንዲህ ብሏል በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አነ ውእቱ ሐረገ ወይን ወአንትሙ አዕጽቂሁ፣ እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ። ስለዚህ ክርስቶስ ምናችን ነው? ራሳችን ነው ማለት ነው። እንደ ዮሐንስ አፈወርቅ አነጋገር ራሳችን ነው። ክርስቶስ ራሳችን ነው። ዛሬ አረገ የምንለው ራሳችን ነው። ራስ ካረገ ከገባበት ደግሞ ማን አለ? ህዋስ ደግሞ የግድ ይገኛል ማለት ነው። ለዚያ ነው ቅድም ያነሳ ነው ራስ ካለበት ህዋሳት ይኖራሉ አለ ሊቁ ዮሐንስ አፈወርቅ። እንዲህ ይላል እዚያው ምዕራፍ ቅድም ያነሳሁላችሁ ቁጥር ላይ ቤተ ክርስቲያንን እንዲህ ወከመዛ አይረጋ ሀበልልና አብይ ይላል። ቤተ ክርስቲያኒቱን እንዲህ አሳረጋት። ነጽር ሀባይ መካን አይረጋ ለቤተ ክርስቲያን፣ ቤተ ክርስቲያንን ወደ የትኛው ቦታ እስኪ እንዳሳረጋት ተመልከት ይላል። ዘከመይት ይኩለንታሁ ሰሃባ በጥበብ እምሏሌ፣ አካሉ ወይም ህዋሱ እንደሆነች ሲያስረዳ በጥበብ ወደ ከፍታ ሳባት ይላል። እንዲህም ወደ ደግ ክብር አወጣት፣ ከኛ የተገኘውን ስጋም በአምላክነቱ ዙፋን አስቀመጠው። እኛን ቤተ ክርስቲያንንም ገዣችን በመሆኑ ወደ እርሱ አቀረበን፣ ራስ ካለበት ህዋሳት ይኖራሉና ይላል። አያችሁ፣ አሁን ቤተ ክርስቲያኒቱን ያሳረጋት። አረገ ስንል ቤተ ክርስቲያኒቱን ያሳረጋት። ምክንያቱም ትናንትና ህዋሱ እንደነበረች ነግሮናል። ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ክርስቶስ ለቤተ ክርስቲያን ራሷ ነው፣ ቤተ ክርስቲያን ደግሞ ለክርስቶስ ህዋሱ ወይም ደግሞ አካሉ ናት ይለናል። አካሉ ናት። ታዲያ ቤተ ክርስቲያን የምትባል ደግሞ ማንም አይደለም፣ ምዕመናን ናቸው። እኛው ራሳችን ነን። ቤተ ክርስቲያን ስንል በነገረ ቤተ ክርስቲያን ያየነው ነው። ህንፃ ቤተ ክርስቲያንን አይደለም እያወራን ያለን፣ ምዕመናንን ነው፣ ህብረቱን ነው። ስለዚህ አረገ ስንል ራስ ከገባ ራስ ብቻውን አይገባም። አንድ ሰው ወደ ቤት ቢገባ ህዋሳቱን ትቶ ራሱን ብቻ ማስገባት አይችልም። ልክ መድኃኔ ዓለም ክርስቶስ አረገ በአባቱ ቀኝ ተቀመጠ ስንል ቤተ ክርስቲያንን ነው ወስዶ ያስቀመጣት። ምክንያቱም ህዋሱ ናት፣
አካሉ ናት። አካሉ፣ ማህበሩ፣ ቤተሰቡ፣ ብልቱ፣ ሰውነቱ እንደመሆኗ መጠን ልክ አሳረጋት፣ በእርገቱ አሳረጋት። አሁን ሰው ክርስቶስ አረገ ይላል፣ ክርስቶስ ተነሳ ይላል፣ ክርስቶስ እንዲሆነ ይላል። ግን ክርስቶስ ራሱ ነው። ራሱ ነው ምን ማለት ነው? ክርስቶስ ራሳችን ነው። እኛ ደግሞ የክርስቶስ ህዋሳቱ ነን። ስለዚህ ራስን ብቻ ከማሳረግ አብሮ ማረግ ነው። ራስን ብቻ ከማስነሳት ህዋስ አብሮ መነሳት ነው። አብሮ መነሳት ነው። ራስ ብቻውን እንዳይነሳ አለመፍቀድ ምን ማለት ነው? ክርስቶስ እንዳረገ እኛ የክርስቶስ ህዋሳት ከሆነ አብሮ ማድረግ አብሮ መውጣት ነው። ለዚያ ነው ምን አለ ሊቁ? ራስ ባል ካለበት ህዋሳት ይኖራሉ። ህዋሳት ይኖራሉ። ህዋሳት የሚለን እኛን ነው። ህዋሳት የሚኖር ስለዚህ የሁሉ ተሳታፊ የሆነበት ምክንያት ይሄ ነው። ራሳችን ክርስቶስ ስለተጠመቀ እኛም እንጠመቃለን። ራስ ብቻውን አይጠመቅማ። ራሳችን ክርስቶስ ስለሞተ እኛም እንሞታለን። ራስ ብቻውን አይሞትማ። ራሳችን ክርስቶስ መከራ ስለተቀበለ እኛም እንቀበላለን። ህዋሳቱ ነንና ራሳችን ክርስቶስ ስለተሰደደ እኛም እንሰደዳለን። ራሳችን ክርስቶስ ስለታሰረ እኛም እንታሰራለን። ለዚያ ነው ቤተ ክርስቲያንን መስቀል ላይ ሰቀላት የምንለው ራስ ብቻውን ስለማይሰቀል ነው። ክርስቶስ ራሳችን ነው። ክርስቶስ አካላችን ነው። አካሎቹ ነን። በዚያ መሰረት ነው። በዚያ መሰረት ቤተ ክርስቲያንን እንዲህ አሳረጋት እያለ ሊቁ ዮሐንስ አፈወርቅ ይገልጽልናል። ዝቅ ሲልም በዚሁ ምዕራፍ በቁጥር 13 ላይ የሚያስቀምጠው ቃል አለ። እንዲህ ይለናል። ኤልያስ በዚህ መንገድ እንደ ክርስቶስ እንዲህ ሊያደርግ አልቻለም። የኤልያስ ባህሪ በዚያ መንገድ ሊያደርግ አልቻለም። መላእክት ወደ ታዘዙበት ወሰዱት እንጂ አንድ አካል አንድ ባህሪ የሚሆን የእግዚአብሔር ቃል ግን መላእክትን የፈጠረ ነውና በስልጣኑ አረገ ይላል። አሁን መላእክት አሳረጉት አይልም። አይታችኋል? አርገ እግዚአብሔር በቃለ ቀርን እግዚአብሔር አረገ ነው። እግዚአብሔር ወደ ሰማይ አረገ። እግዚአብሔር በመላእክት እልልታ አረገ። እግዚአብሔር በብርሃን አረገ። እግዚአብሔር በስልጣኑ አረገ እንላለን እንጂ ሌሎቹን ቅዱሳን ሲሆኑ ለምሳሌ አይረግው ወበስብሐት ውስተ ሰማያት መላእክት አሳረጉት እንላለን ለፍጡራን። እርሱም ግን አረገ ነው የሚለው። ምክንያቱም በስልጣኑ ነው። ያረገ በእኛ ስጋ ነው። ያን ስጋ ግን የባህሪ የሆነ ገንዘቡን የባህሪ የሆነ ስልጣኑን ስለሰጠው አረገ፣ አርጎም በአብ ቀኝ ተቀመጠ እንላለን። ታዲያ ግን በዚህ ውስጥ የቤተ ክርስቲያኗ እርገት የተረጋገጠበት ቀን ዛሬ ቤተ ክርስቲያኗም እንዲህ በሰንበት አርገ ሐመረ ገሰጸ ባሕረ በሰንበት ወደ መርከብ ወጣ ካለች በኋላ እርገተ ሐመረንና እርገተ ሰማይን ታነጻጽራለች። ትናንት ወደ መርከብ የወጣው ዛሬ ወደ ሰማይ ወጣ በማለት ወይቤሎሙ ይተናፈቁ አይዟችሁ እናንተ ንፉቃን ሃይማኖት የሌላችሁ የጎደላችሁ እናንተ አትጠራጠሩ። ወይ ይምጻ ኑፋቄ ውስተ ልብክሙ ወይም ወይ ይግባ ኑፋቄ ውስተ ልብክሙ ጥርጥር በልቡናችሁ አይደር በከመ ፈነወኒ አቡየ አነኒ እፌንወክሙ አባቴ ውረድ ተወለድ ሙት ተሰቀል ብሎ እንደላከኝ እኔም እናንተን ሂዱ ምከሩ አስተምሩ እንደ በጎች እረኛ በጎችን ተኩላት ባሉበት እንዲያሰማራ እኔም አላውያን ነገስታት አላውያን መሳፍንት ወዳሉበት እልካችኋለሁና አትፍሩ ብዬ እልካችኋለሁና አትጨነቁ ይለናል። ሲቀጥል አሁንም ይሄ ብቻ አይደለም። እስመ ውስተ ቤተ አቡየ ብዙ ማህደር ቦቱ በአባቴ ቤት ብዙ ማረፊያ አለ። ስለዚህ አትጨነቁ ካለን በኋላ እመጽእ ካዕበ ወይነሳክሙ ተመልሼ እመጣለሁ እናንተንም ወስዳችኋለሁ ከመ ተሐልው አንትሙኒ ምስሌ በመንግስተ አቡየ ዘበሰማያት እናንተም የሰማያዊ አባቴን መንግስተ ሰማያትን ወርሳችሁ ከእኔ ጋር እንደኔ ትኖሩ ዘንድ ይላል። ይሄ ነው ቃሉ። የዛሬው ቃል ዛሬ የሚባለው ዛሬ የምንገለገልበት ቃል ይሄ ነው። ከሱ ጋራ ለመኖር ነው። ከሱ ጋራ ለመኖር ራሳችን ካረገበት እናደርጋለን። ስለዚህ ይሄንን ነው መረዳት። ውዶች ክርስቲያኖች ስትረዱ የክርስቶስ አካል ነውና ራስ ደና እግር ታማሚ ልንሆን አይገባንም። ራስ ክርስቶስ ጻድቅ ታማኝ ከሆነ እናንተ ብታምኑ ታማኝ ሆኖ ይኖራል።
እናንተ ባታምኑም ታማኝ ሆኖ እርሱ ግን ታማኝ ሆኖ ይኖራል። ወይክ ከሄደ እርሱ ራሱ መካድ አይችልምና። ስለዚህ እሱ ሁልጊዜም ጻድቅ፣ ሁልጊዜ ታማኝ፣ ሁልጊዜ ቸር፣ ሁልጊዜ ጠባቂ፣ የማይሰለች የፍቅር ጌታ፣ የቸርነት ባለቤት፣ ይቅርታን የተመላ ሁሉን የሚያስፈልገውን ሁሉ እንደሚያስፈልግ የሚያድል የፍቅር የቅርብ ጌታ ነው። እኛ ደግሞ የእሱ ህዋሳት ነን። ራሳችን ከገባበት ራስ ካለበት ህዋሳት ይኖራሉ ማለት እሱ ከገባበት እኛም እንኖራለን። የምንኖራ ግን እሱ በሄደበት መሄድ ስንችል ነው። 33 ዓመት ከ3 ወር በዚህ ዓለም በምድር ላይ መመላለሱ ለማዳን ብቻ አይደለም፣ እኛን ለማዳን ብቻ አይደለም፣ አርአያነትን ሁሉ ነው። ባለበት ሆኖ ማዳን ይችላል፣ ግን አርአያነትን ለመስጠት ነው፣ ለማውረስ ነው። አርአያነትን ለማውረስ ሰው ሆነ፣ ስጋ ለበሰ፣ ተመላለሰ በምድር ላይ። በአጠቃላይ የሰውን ስራ ሁሉ ሰራ። ለምንድን ነው ያደረገው? ለማዳን ነው የምትሉ? ለማዳን ብቻ አይደለም። በዚህ መንገድ ብትገቡ፣ ብትመጡ፣ ብትሄዱ እኔ ራሳችሁ ከገባሁበት እናንተም አካላቶች ህዋሳቶች ናችሁና እኔ ከገባሁበት ትገባላችሁ፣ እኔ ከምኖርበት ትኖራላችሁ ነው። እመጽእከ ዳግመኛ እመጣለሁ ወየነሳክሙ ተመልሼ ወስዳችኋለሁ ከመታሉ ምስሌ አንትሙኒ በመንግስተ አቡየ ዘበሰማያት በእኔ በአባቴ መንግስት በመንግስተ ሰማያት ከኔ ጋር እንደኔ ትኖሩ ዘንድ ይላል። ከዚህ የበለጠ የሚያስደስት ቃል አለ ክርስቲያኖች? ከዚህ የበለጠ የሚያጽናና ቃል አለ? የዘላለም መንግስትን ከወረስን ምን ሌላው ምን ይጎለናል? ምን ይጎለናል? ዓለም ቢወርሷት 10-20 ዓመት ያውም በጭንቀት የተሞላ ነው። በመንግስተ ሰማያት ጭንቀት የለም። በመንግስተ ሰማያት ረሃብ የለም። በመንግስተ ሰማያት እንግልት የለም። በመንግስተ ሰማያት ጫና የለም። በመንግስተ ሰማያት ዘረኝነት የለም። በመንግስተ ሰማያት በበላ እጠግባለሁ ባልበላ እራባለሁ ብሎ ማሰብ የለም። በመንግስተ ሰማያት ካልበላ ሬሳ ነኝ ካልለበስኩ እንስሳ ነኝ ብሎ ማሰብ የለም። በመንግስተ ሰማያት መተፋፈር የለም። በመንግስተ ሰማያት ሁልጊዜ ቅዱስ 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 ብሎ ማመስገን ነው። በመንግስተ ሰማያት ጊዜ ቆጠራ የለም። የዘላለም ህይወትን ከማግኘት በላይ ሌላ ምን አለ? ይህንን ነው ያለን። እመጽእከ ዳግመኛ እመጣለሁ ወየነሳክሙ ወስዳችኋለሁ። እኔ ከገባሁበት ለማስገባት እመጣለሁ ወስዳችኋለሁ። ግን ዝም ብሎ ሁላችን የሚወስድ አይደለም። ባለቤት ይመጣል። ሰው ድግስ ደግሶ ዳስድሶ አዘጋጅቶ ምንጣፍ አንጥፎ ይመጣል። የሚመጣ ግን ሰው ሊወስድ ነው። የሚወስድ ግን ያገኘውን ሁሉ አይወስደውም። የሰርግ ልብስ የለበሰውን የተካነውን ለሰርጉ ዝግጁ ምቹ የሆነውን እሱንን ይዞ ይሄዳል። መድኃኔ ዓለም ክርስቶስ ወደዚህ ዓለም ሲመጣ ወደዚህ ዓለም ልብሰ ወንጌልን የለበሱ የሃይማኖት ጫማን የተጫሙ መከራውን የታገሱ በአጠቃላይ አንዱ ለአንዱ ሲተዛዘኑ ካገኛቸው ሊህኑ አቤ ኑ ወደ እኔ ኑ ይላቸዋል። እኔም ሕጌን ስትፈጽሙ እንዳገኛችሁ ነበር ያዘዝኳችሁ፣ ፈጽማችኋል። አሁን ኑ ወደ እኔ እኔ የብላችሁን ስለፈጸማችሁ ከዚህ በኋላ መኖሪያችሁ ከእኔ ጋር ነው እና ኑ እኔ ከገባሁበት ግቡ ይላቸዋል። ይሄ ነው ትምህርቱ። ወንጌል ሌላ የለም። ራስ ካለበት ህዋሳት ይኖራሉ። አዎ ራሳችን ክርስቶስ ነው። ቤተ ክርስቲያን ራሷ ክርስቶስ ነው። አሁን ቤተ ክርስቲያኗን ያሳርጋት። ታዲያ ስማ ከየት ወደ የት አደረገ እንለዋለን? ውዶቼ ክርስቶስማ በዓለም ምሉ ነው፣ ከዓለም ደግሞ በአፋ ነው። በዓለም ምሉነቱን ነቢየ ኦሪት ኢሳይያስ ሲነግረን ሰማይ ዙፋኑ ምድር መረገጫው ነው አለ። ትንሽ እንኳን አላተረፈም። ትንሽ እንኳን ሰማይ ዙፋኑ ነው አለ። ግማሹ ሰማይ አላለም። ምድር የእግሩ መረገጫ ናት አለ። ግማሿ መሬት አላለም። ሙሉ በቃ አለቀ። ነቢየ እግዚአብሔር ዳዊትም በመዝሙር 23 ላይ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ለይነብሩ ውስቴታ፣ መሬት በመላ እግዚአብሔር ናት፣ ዓለምና በዓለም ውስጥ ያሉት ሁሉ የእግዚአብሔር ናቸው አለ። እሱ የሌለበት የለም። ስለዚህ እግዚአብሔር በዓለም ምሉ ነው። ታዲያ ወደ የት አደረገ እንለዋለን? ይህ ምላቱን እናየዋለን። ከዓለም ባፋነቱን ደግሞ ሊቁ ምን ይላል? ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ሀዚ ዓለም በይራሁ ኩሉ ውስተ እዴሁ። አያችሁ፣ ምስጋናው ከእርሱ የተገኘ ከእርሱ በተገኘ ምስጋና የሚመሰገን ጌታ። አያችሁ፣ ለምሳሌ ቅዱስ 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 የሚለው ከእርሱ ተገኘ ለእኛ ተገለጸ፣ ከእርሱ ተገኘ ለእኛ ተሰጠ፣ ከእኛ ወደ እርሱ ደግሞ ይመለሳል፣ ይቀበላል ማለት ነው። ይሰጠናል፣ ይቀበለናል። ምስጋናውን መጀመሪያ የምናመሰግነውን ምስጋና ይሰጠናል። የምናመሰግነውን ምስጋና ደግሞ ይቀበላል፣ ሰጭም ተቀባይም። ከዚያ ምን አለ?
ከዓለም በአፋ ሆኖ ዓለምን በመሃል እጁ የያዘ አለ። አያችሁ፣ ኢሳይያስ በዓለም ምሉነቱን ነገረ። ሌሎቹ ደግሞ ሊቃውንት ከዓለም በአፋ ሆኖ ደግሞ ዓለም በመሃል እጁ ደግሞ እዚህ ወደ የታረገ እንለዋለን። ግን በለበሰው የቤተ ክርስቲያኗን ስጋ ተዋህዶ የቤተ ክርስቲያኗን ስጋ የቅድስት ድንግልን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በለበሰው ስጋ ወደ ላይ አረገ። ለምን? ቤተ ክርስቲያኗን ነው ያሳረጋት። ቤተ ክርስቲያኗ እኛን ነው ያሳረገን። ራሳችን ነውና ራሳችን አረገ። እኛ ሕዋሳቱ ደግሞ ተከትለው ነው እናረግ ዘንድ። አዎ ራስ ቀድሞ ይነሳል። ከዚያ ወገብ፣ እጅ፣ እግር አብረው ብድርግ ብለው ይነሳሉ። ግን ራስ ቀድሞ ሲነሳ ነው። ራስ ቀድሞ እንደተነሳው ሕዋሳት ይነሳሉ። ራስ ቀድሞ እንዳረገው ሕዋሳት እኛ አብረን እናደርጋለን። ራሳችን ክርስቶስ ነው። ነጽርቄ ዘመጠነዛ አይረጋ ለቤተ ክርስቲያን ሀባይ መካን አይረጋ ለቤተ ክርስቲያን። ቤተ ክርስቲያንን ወደ የት እንዳሳረጋት ተመልከት እስኪ ይላል ሊቁ ዮሐንስ አፈወርቅ። እንዲህ ነው ያለን ወልድ የንበር በማኔ አብም እንዲህ አለው፣ ልጁን በቀኝ ተቀመጥ አለው። በቀኝ የተቀመጠ ማን ነው? ያንተ ራስህ ነው። አንተ ደግሞ የፍስህ ሕዋስ ነህ፣ በቀኝ ነው ያስቀመጠህ ነው የሚለው። እያችሁ ይሄ ማዕረግ ነው የተሰጠን፣ ይሄ ደረጃ ነው የተሰጠን እና ሰው ከዚህ ደረጃ ወጥቶ የኃጢአት ባህር መርከብ፣ የኑፋቄ መመላለሻ፣ የደም መፋሰሻ፣ የአጋንንት ሁሉ መገሳገሻ ሆኖ ሲገኝ ያሳፍራል፣ ያስጨንቃል ሁሉ። ከዚህ ማዕረግ ነው ውጣ ካውድማ ውረድ ከማማ የተባለ የሰው ልጅ ከዚህ ነው። ከክርስቶስ አካልነት ነው እየተለየ ያለን። ካረገው እኮ ነው። በቀኝ ተቀመጥ ከተባለው አካል እኮ ነው። መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ከተነሳው አካል እኮ ነው ባይድ እየሆነ እየተለየ ያለው። ይሄ ነው። እኛ ግን ደጎች ስንሆን፣ ቻዮች ስንሆን፣ እግዚአብሔር የሚሰራውን ስራ ስንሰራ፣ ስንማር መድኃኔ ዓለም ክርስቶስ እንደተማረ ነው። የማያውቀው ነገር ኑሮ ነው የተማረ አይደለም። ለአርአያነት ግን ቁጭ ብሎ ከመምህራኑ ስር ተምሯል። መድኃኔ ዓለም ክርስቶስ 3 ዓመት ከ3 ወር ወንጌልን ለምን አስተማረ? አንድ ቀን አንሶት ነው አይደለም። መምህራን ሳይታክቱ ሳይሰንፉ ማስተማር እንዲገባቸው፣ ምዕመናን መማር እንዲገባቸው ለማጠየቅ ነው። ይሄ ነው ክርስቶሳዊ ሕግ፣ ይሄ ነው። ለዚያ ነው ብርሃነ ዓለም ቅዱስ ጳውሎስ ባስተምርም እንኳን አለ ወንጌልን ባስተምር የምመካበት የለኝም አለ፣ ስራዬ ነውና ወይም ግድ ደርሶብኝ ነውና ይላል። ባላስተምር ግን ወዮልኝ ይላል። ምክንያቱም ገበሬ ካላረሰ ወዮለት፣ ረሃብ ያገኘዋል፣ ችግር፣ የቤተሰብ መፈራረቅ ወይም ደግሞ መለያየት፣ ወደ ቀውስ ውስጥ መግባት ያጋጥመዋል። ካላረሰ፣ ካልቆፈረ፣ ካልነገደ በቃ ማንኛውም ሰራተኛም ካልሰራ የኑሮ ህልውና በትክክል ሊሄድለት አይችልም። ስለዚህ ሰራተኛ መስራት፣ ገበሬ ማረስ፣ ማንኛውም መሪ መምራት ስራው ነው። የወንጌል መምህርም ማስተማር ስራው ነው። ባስተምርም እንኳን አልመካም አለ። ለምን? ስራዬ ነው አለ። ባላስተምር ግን ወዮልኝ አለ። ምክንያቱም ለመምህራን አብነት ለመሆን መድኃኔ ዓለም ክርስቶስ 3 ዓመት ካስተማረ ቢያስተምሩ ዋጋ የሚያገኙ መምህራን ደግሞ ብዙ ዓመት ማስተማር አለባቸው። መድኃኔ ዓለም ክርስቶስ ሁሉን እያወቀ የሚማር የሚጠይቅ ከሆነ የማያውቁ ምዕመናን ደግሞ ቁጭ ብለው ሁሌ መማር አለባቸው። ይሄ ነው አርአያነቱ፣ ይሄ ነው። ሕዋስ ነና አካል ነን። ከዚህ ነው የለዩን። እውነት ለመናገር ከዚህ ነው የለዩን። አጋንንት ያደሩባቸው ሰዎች ከዚህ ደረጃ ላይ ነው እያወረዱን ያሉ። ሰማየ ሰማያትን ሰጥቀን እኮ ነው። አይታችሁታል። ካረገበት እንድናርግ እኮ ነው የተጠራ ነው። እኛ እኮ ምድራውያን ሆነን እንቀራር አይደለም። ቢላ ቤት ሰርተን መኪና ገዝተን እንዳልሆነ ሆነን እዚያ በኋላ ስማችን ጠፍቶ ሊቀር አይደለም። ወይ ጥፋ ምድር ዝክሩ የተባለ ሌላው ነው። ስም አጠራሩ ከመሬት ይጥፋ የተባለ ጌታውን የሚሸጥ ቤተክርስቲያኑን የሚሸጥ ሃይማኖቱን የሚለውጥ ሊቁ አረጋዊ መንፈሳዊ እንደተናገረው በተለይ በማር ይስሐቅ ላይ ተመዝግቧል። ዝም ውእቱ ዘልሙድ ገደላ ምጉት ዘይተአርከ ይንተከርሱ ይላል። ስለ ሆዱ ብሎ በሆዱ ምክንያት የሚወዳጅ ሃይማኖቱን የሚተው ሰው
ጥምብ አንሳ ጅብ ማለት ነው ይላል። ጅብ ሁሉን ነገር ትቶ የሚበላውን ብቻ ለሚበላው የማይከፍለው መስዋዕትነት የለም። ሰው በሆዱ ብቻ የሚገዛና የሚመራ ሲሆን እንደ ማር ይስሐቅ አገላለጽ ጅብ ነው ይላል። በሆዱ ምክንያት የሚወዳጅ፣ በሆዱ ምክንያት የሚፋቀር፣ በሆዱ ምክንያት ሰላም የሚበባል፣ በሆዱ ምክንያት የሚዛመድ፣ በሆዱ ምክንያት የሚመላለስ የሚያመልክ ሰው እሱ ጅብ ነው የሚለው። በቃ ሌላ የለውም። ታዲያ ክርስቶስ ከዚህ ዓለም ነው ከዚህ ጠርቶ ከዚህ አውጥቶ ከፍ እንድል ነው፣ ሰማያትን ሰጥቀን እንድናደርግ ወደ ላይ እንድንወጣ ነው እንጂ በዚህ ዓለም እንድንቀር እንድንጨነቅ በትንሽ ንውጽውጽታ ራሳችን እንድንስት ተስፋ እንድንቆርጥ አይደለም የጠራን፣ አካል እንድንሆን ነው። ታዲያ ራስ ባለበት ሕዋሳት ይኖራሉ ይላል። ራስ ካለበት፣ ስለዚህ ራስ ክርስቶስ ነው። የቤተ ክርስቲያኗ ራስ ክርስቶስ ነው። የእኛም ራስ ክርስቶስ ነው። ጉንዱ ክርስቶስ ነው። ቅርንጫፎች እኛ ነን። ታዲያ እኛ ደግሞ በጉንዱ ላይ ያለን እኛ ደግሞ ራስ ካለበት ነው መኖር ያለብን። ራስ መድኃኔ ዓለም ክርስቶስ የሚኖረው በቤተ ክርስቲያን ነው። ራስ መድኃኔ ዓለም ክርስቶስ የሚኖረው በመልካም ስነ ምግባር ነው። ራስ መድኃኔ ዓለም ክርስቶስ የሚኖረው በእውቀት ውስጥ ነው፣ በየዋህነት ነው። እንደነ ኖህ፣ እንደነ አብርሃም፣ እንደነ ዳዊት ካሉት አባቶች ጋር ነው። እንደነ ሊቁ ዮሐንስ አፈወርቅ፣ እንደነ ቅዱስ ቄርሎስ፣ እንደነ ቅዱስ ዲዮስቆሮስ ካሉ አበው ጋር ነው። በበዙት አይደለም፣ በተመረጡት ነው እንጂ። ለምሳሌ ጉባኤ መለካውያን በካቶሊካውያን ልክ ሊዮናውያን በጣም ብዙ ነበሩ። ሲኖዶስ አቁመው ከዚያ መጨረሻ ላይ ሁለት አካል ሁለት ባህሪ ብለው በሚለያይ ጊዜ ዲዮስቆሮስ አንድ ብቻውን ነበረ። አይቻልም አለ። የኔ ወልድ ዋህድ በተዋህዶ ከበረ፣ አሐዱ አምላክ ነው፣ ወልደ ማርያም በተዋህዶ ከበረ፣ አንድ አምላክ ነው ብዬ ማመን ሲል አወገዙት። ዞረና አወገዛቸው። ምን ነው ባለቃ አትመራም አሉት። እኔ እኮ አለቃ የሚሆን ሲኖዶሱም ሕግ የሚሆነው ሃይማኖትን እስካከበረልኝ ድረስ ነው፣ በመንፈስ ቅዱስ ከተመራልኝ ድረስ ነው ብሏል። በበዛው አይደለም በተመረጡት ነው እንጂ። አዎ መንፈስ ቅዱስ ከነሱ ጋር ሳይሆን ከተመረጠው ከቅዱስ ዲዮስቆሮስ ጋር ነበረ። ታዲያ ቅዱስ ዲዮስቆሮስ ጽሕሙን ተነጨ፣ ጥርሱ ረገፈ። ያ የተነጨውን ጽሕምና የረገፈች ጥርሱ ግን ለምእመናኑ ዛቲቲ ፍሬ ሃይማኖትክሙ፣ የሃይማኖታቸው ፍሬ ይህች ናት እያለ ለምእመናኑ ማረጋጃ ይልክላቸው ነበር። አሁን እንዲህ አይነት አባትም ያስፈልገናል። እውነት ለመናገር የወለቀች ጥርሱን የሃይማኖት ፍሬ ናት ብሎ የሚልክ ስለ ምእመናን ጽሕሙን የሚነጭ የታችሁታ ጽሕሙን የሚነጭ እኮ ነው። ጽሕሙን የሚነጭ በደረቅ እኮ ነው። ስለ ምእመናን ጽሕሙን የሚነጭ ጌታ፣ የሚነጭ አባት፣ የሚነጭ መምህር፣ እንዲህ አይነት ናቸው። እና መንፈስ ቅዱስ ከበዛው ጋር አይደለም ከተመረጡት ጋር ነው እንጂ በብዛት አይደለም። ኃይለ እግዚአብሔር የሚሰጥ ለብዙ አይደለም። ታውቃላችሁ ሕዝቅያስና ሰናክሬም እነ ኤልሳንና እነ ገያዝን ማየቱም ተገቢ ነው። ሰናክሬም ያን ያህል ሰራዊት ይዞ ሲመጣ በእግዚአብሔር ላይ ስለዘበተ የሕዝቅያስ ሰራዊት ሲጨነቁ አይዟቸው አልጨነቁ አለ። በጣም ብዙ ናቸው እኮ አሉት። ገቡና ከእነሱ ጋር ካሉት ይልቅ ከእኛ ጋር ያሉት ይበዛሉና አትጨነቁ። እውነት ነው። እግዚአብሔር ከእኛ ጋር ሲሆን አሁን እንበዛለን። የማይታዩ ቅዱሳን መላእክት አሉ። ስለዚህ እግዚአብሔር የሚሆነው ከብዙዎች ጋር ሳይሆን ከተመረጡት፣ የተመረጠ ልቡና፣ የተመረጠ ሰብና፣ የተመረጠ አስተሳሰብ፣ የተመረጠ ፍቅር፣ የተመረጠ እርገተ ህልና እርገተ ልቡና ካላቸው ሰዎች ጋር ነው። ለዚያ ነው ቤተክርስቲያን በሰማይ ያሉ ልብክሙ በልቡናችሁ በሰማይ ይኑር ትላለች በቅዳሴዋ ላይ። ለምንድን ነው እንዲያምትል? በሰማይ ክርስቶስ አለ፣ በሰማይ አለ። አሁን በሰማይ ራሳችን አለ። ራሳችሁ ባለበት ልቡናችሁ ይኑር። ልቡናችን ደግሞ እዚያ ካለ ደግሞ ሰው ልቡ ባለበት ነው ሀሳቡ ያለ፣ ስራው ሁሉ ያለ። ስለዚህ በሰማይ ልቡናዊ ሰማያዊ ልቡና እንዲኖረን ነው የተፈለገው። ትንሣኤ ልቡናን፣ እርገተ ልቡናን ሰው ዕለተ ሞቱንና ከዕለተ ሞቱ በኋላ የሚያገኘውን ክብር አስቦ መኖር መስራት አለበት ማለት ነው። ታዲያ ራስ ካለበት ሕዋሳት ይኖራሉ ይላል መጽሐፍ። ሊቁ ዮሐንስ አፈወርቅ እንዲህ ነው ያለን፣ ራስ ካለበት ሕዋሳት ይኖራሉ። ይህንን ያለን ምዕራፉ መጨረሻ ላይ ምዕራፍ 67 ማለቂያው ከቁጥር 40 ላይ ነው። እንዲህ ያለን
የሰው ልጅ በእርገተ ክርስቶስ የራሱን እርገት እንዲያረጋግጥ ነው እንዲያረጋግጥ በዚህ ስለዚህም ሁሉን ከስልጣኑ በታች አስገዛለት እርሱንም ከሁሉ ይልቅ ለቤተ ክርስቲያን ገዢዋ አደረገው ነው የሚለው። ይኸውም በስራ ፍጹም የሆነውን ሁሉ በክብር ፍጹም የሚያደርገው ስጋውን ነው። ቤተ ክርስቲያን የምንለው ስጋውን ነው ካለ በኋላ እርሷ ወይም ቤተ ክርስቲያን አካሉ እንደመሆኗ መጠን ቤተ ክርስቲያንን ወደ የትም ቦታ ከፍ ከፍ አደረጋት። ወደ የትም ቦታ በቃ መግለጫ ቢያጣ ወደ የትም ቦታ ከፍ ከፍ አደረጋት። ከፍ ከፍ እንዳደረጋትም እወቅ። ከልልና በጥበብ ወደ እርሱ አቀረባት ይላል። በጥበብ ወደ እርሱ አቀረባት። ምንድነው በጥበብ? ራስ በመሆን ነው። አካሉ በማድረግ ለእርሷ ራሷ በመሆን ለእርሱ ደግሞ ህዋሱ በማድረግ በጥበብ ወደ እርሱ አቀረባት አለ። እንዲህም ወደ ክብር አወጣት፣ ወደ ደገኛው ክብር አወጣት። ከኛ የተገኘውንም ስጋ በአምላክነቱ ዙፋን አስቀመጠው። እኛን ቤተ ክርስቲያንንም ገዣችን በመሆን ወደ እርሱ አቀረበን። ራስ ካለበት ህዋሳት ይኖራሉና ይላል። ራስ ካለበት ህዋሳት ይኖራሉና ህዋሳቱ የምንባል እኛ ቤተ ክርስቲያንን ወደ እርሱ አቀረበን እንላለን። በዚህ መሰረት እንኳን ለብርሃነ ዕርገቱ አደረሳችሁ ይባላል እንጂ ይህንን ሳይረዱ እንኳን ለዕርገት በዓል አደረሳችሁ ቢባል እንደ የት አካባቢ ያለ ቄስ ነው። አባ ዛሬ ምን በዓል ነው ተብለው ተጠየቁ። ዕርገት ነው አሉ። ዕርገት ማለት ምን ማለት ነው ተብለው ሲጠየቁ ሰማይና ምድር የረጋበት ቀን ነው። እግዚአብሔር ያሳያችሁ። ሰማይና ምድር የረጋበት ቀን ነው። ከዚያ በፊት እንደ ውሃ ነገር ነበረ ማለት ነው። ሰማይና ምድር የረጋበት ቀን ሊሆን እንዴት ይችላል? ካለመማር እንዲህ አይነት ሀሳቦች ይመጣሉ። ካለመማር ስለዚህ ሰው ትንሣኤን ሲያከብር የተነሳው ማን ነው ብሎ ክርስቶስ ነው። ክርስቶስ ለእኔ ምን ነው? ራሴ ነው ብሎ ስለዚህ የምኑ ነኝ? ህዋሱ ነኝ። እኔ ተነስቻለሁ አልተነሳሁም ብሎ ማሰብ ቢያንስ ትንሣኤ ህሊና መነሳት መቻል አለበት። ራሳችን ክርስቶስ ካረገ ቢያንስ ዕርገተ ህሊና ሊቁ በሰማይ ልቡናችሁ ይኑራል። አሁን ልቡና ተመዛምት ሄዱን አይደለም። ልቡናችን በሰማይ እንዲያርግ አብሮ ሊኖር በቃ መከራ ሲቀበል ሰማያዊውን ክብር ተስፋ አድርጎ በዚህ ዓለም ተድላ ደስታ እንኳን ቢያገኝ በሰማይ ከሚያገኘው ተድላ ደስታ አንጻር ሲነጻጸር ተራ እንደሆነ ማየት እንደ ብርሃነ ዓለም ቅዱስ ጳውሎስ ምውት በኀበ ዓለም ወዓለም ይህ ምውት በኀቤ እኔ በዓለም ዘንድ የሞትሁ ነኝ ዓለም ደግሞ በእኔ ዘንድ የሞተች ነው። ምንድን ነው እንደዚህ የሚለው? አሁን እንደ ብርሃነ ዓለም ያለ ሐዋርያ ምን አለ? ድውያን በጥላው ቢፈወሱለት አይታችኋል። በእንባው መጽሐፍ እንዲጽፍ ለመጽሐፍ የበቃ ሐዋርያ ግሩም ሐዋርያ እስከ ሦስተኛው ሰማይ ድረስ የተነጠቀ ሐዋርያ የመላእክትን ምስጋና የሰማ ሐዋርያ ግሩም ምስጢር የተገለጸለት ሐዋርያ ግን ይህንን ሁሉ የሐዋርያነት ከወዲያኛው ክብር ጋር ሲያነጻጽረው ተራ ነው። ምክንያቱም ከሰማያዊው ክብር። ስለዚህ ሰው ሲያገኝም ሲያጣም ምንን ማሰብ አለበት? ሰማያዊ መሆን አለበት። ድሃ ቢሆንም ሰማያዊ፣ ሀብታም ቢሆንም ሰማያዊ። ሀብታም ቢሆን ድሃውን አጥግብ ተብሎ የተሾመ እንደሆነ መረዳት መቻል አለበት። ድሃን ከሆነ ደግሞ እግዚአብሔር በሱ በሌሎቹ አድሮ ወይም ደግሞ በሱ አድሮ ሌሎቹን በመመጽወት እንዲጸድቁ እየሰራበት መሆኑን መረዳት መቻል አለበት። ስለዚህ ሰው ይሄንን እያስታወሰ መኖር ቢችል ይሄ ዕርገተ ህሊና ዕርገተ ልቡና ይባላል። ዕርገተ ስጋው በጊዜ ይፈጸምልናል። ታዲያ እኛ የክርስቶስ ሕዋስ ነንና ክርስቶስ ብቻ ማረጉን ይዘን እንኳን ለዕርገቱ በሰላም አደረሳችሁ ማለት የለብንም። መጀመሪያ ያረገው ማን ነው ብሎ ስለ ዕርገቱ ምንነት ተረድቶ ከዚያ በኋላ ራሳችን ካረገማ ሕዋሳቱ እኛ ለምን እንቀራለን ብሎ የሚያሳርግ ስራ መስራት ነው። የሚያሳርግ በሰማይ የሚያኖር እግዚአብሔር እኮ ንጹሕ ህሊና ይኑራችሁ ነው። ስጋ ከአንጽህ ሊተ ነው መስዋዕተ ወቁርባን ዘበእንተ ኃጢአት ይሰመርኩ። በብዙ ኃጢአት መካከል ሆነ የሰበሰብከውን መስዋዕት አልፈልግም፣ ስጋህን ብቻ ንጹሕ አድርግልኝ ነው ያለ። ሌላ ብዙ ነገር አይሻም።
ተራውን ትንሹን ነገር ይቀበላል። ምንም ሰው ግን ከዚያ በፊት ልቡናው ንጹህ መሆን መቻል አለበትና ይህ ሲሆን እኛም እናርጋለን። ታዲያ መድኃኔ ዓለም ክርስቶስ በማረጉ እርገታችን ካረጋገጠልን ለምን እጁን እያሳየ አረገ ለሚለው ሁለት ምክንያቶችን እናንሳ። አንደኛው እንግዲህ መሬት ረክሳ ነበር፣ በአጠቃላይ መሬት ተረግማ ነበርና መሬትን ለመባረክ ነው። መሬትን ለመባረክ ለመቀደስ መሬትን እጁን ዘርግቶ እየባረካቸው አረገ እንላለን። ሁለተኛው እናንተ ከካህናት ተባረኩ፣ ካህናት እናንተን ይባርኳችሁ፣ ሀብተ ክህነት ሀብተ ጵጵስና በአንሮተ እድ ይፈጸም ሲለን እጁን ዘርግቶ እየባረከን አረገ። በዚያ ምክንያት ዛሬ ካህናት እርገት ሰማያዊ እርገት እንዳለን ወይም ደግሞ እንደምናርግ ለማስረዳት እጃቸውን ዘርግተው በመስቀልም ሆነ በእጃቸው ይባርኩናል። ክርስቶስ በእጁ እየባረካቸው አድርጎ ስለነበር ነው። በዚህ ምክንያት እናንተም በእጃችሁ ድውያንን ፈውሱ፣ ሙታንን አንሱ፣ ለምጻምን አንጹ፣ በእጃችሁ የባረካችሁት በቃላችሁ የናዘዛችሁት ሁሉ የተባረከ ይሆናል ለማለት እጁን ባርኮ አድርጓል ማለት በእጁ እየባረካቸው አድርጓል ማለት ነው። ሶስተኛው ግን እጅ የሚዘረጋው የወደቀውን ለማንሳት ነው አይደለ? የወደቅነ እኛን እንዳነሳን እንዳሳረገን ለማጠየቅ ነው። ሰው የሆነ ነገር ሲወድቅበት ስልኩ ሊወድቅ ይችላል፣ የሆነ ነገሩ ሊወድቅበት ይችላል። ያን ጊዜ ያንን ለማንሳት እጁን ይዘረጋል። ክርስቶስም ወድቀን በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን የነበርነ እኛን እንዳነሳንና እንዳሳረገን ለማስረዳት እጁን ዘርግቶ እየባረከን ወንዘ ይባርኮሙ ተራሃቆሙ እየባረካቸው ወደ ሰማይ አረገ እንዳለን ቤተክርስቲያኗን እየባረካት በእጁ ነይ እያላት እየጠቀሳት ተከተይኝ በሚል ሰው ልማድ እጁን እያሳያት አረገ። በዚያውም ላይ እጁ ተቸንክሮ ነበርና እንደኔ እጃችሁን ለቀኖት አንገታችሁን ለስለት ሰውነታችሁን ለይሳት እስከ መስጠት ደርሳችሁ ብታገለግሉኝ እኔ ከገባሁበት ገብታችሁ ከኔ ጋራ ትኖራላችሁ። እመጽእካይ ወእነሳክሙ ዳግመኛ እኔም ወደ እናንተ እመጣለሁ እናንተንም ወደ እኔ ወስዳችኋለሁ ብሎን አረገ። ቤተክርስቲያን ይህን መሰረት አድርጋ አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። ወነበረ በመናብሁ በአባቱም ቀኝ ተቀመጠ። ዳግመ ይመጽእ በሰዓት ዳግመኛም ወደዚህ ዓለም ይመጣል። ይኮንን ሕያዋን ወሙታን ሕያዋንን ሙታንን ይገዛ ወይም በሕያዋንና በሙታን ይፈርድ ዘንድ ለሕያዋን ለጻድቃን በሙታን በኃጥአን ይፈርድላቸው ዘንድ ይመጣል ብላ እንዲህ ታስተምራለች። እና እግዚአብሔር አምላካችን እኛንም ከበረከተ እርገቱ አካፍሎን ራሳችን እርሱ ካረገበት ሕዋሳቱ ነንና አሳርጎን እንድንኖር በቸርነቱ የረዳን ያልተለየን በመካከላችን የተገኘልን የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ራስ ካለበት ሕዋሳቱ ይኖራሉ። ራሳችን እግዚአብሔር ካለበት ሕዋሳቱ እኛ እንድንኖር ከዚያ እንዳንለይ እግዚአብሔር አምላክ በቸርነቱ ይርዳን። ይቆየን።